የአዲስ አበባ ከተማ አስተዳደር 18 ሄክታር መሬት ስፋት ያላቸውን 427 ቦታዎች ለሊዝ ጨረታ ሊያቀርብ ነው። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በጥቅሉ 18 ሄክታር ስፋት ያላቸውን 427 ቦታዎች ለሊዝ ጨረታ ሊያቀርብ መሆኑ ተገልጿል። በከተማዋ 9 ክፍለ ከተሞች የሚገኙት እነዚህ ቦታዎቹ ለመኖሪያ ለንግድ አገልግሎት የሚውሉ መሆናቸው ተገልጿል። በከተማይቱ የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ባንክ ጥበቃ ዳይሬክተር አቶ ሀብታሙ ተስፋይ ለጨረታ የሚቀርቡት ቦታዎቹ በተለያየ አግባብ ወደ መሬት ባንክ የገቡ ይዞታዎች መሆናቸውን ገልጸዋል። በአሁኑ ዙር ጨረታ በቦሌና ልደታ ክፍለ ከተሞች የሚገኙ የመሬት ይዞታዎቹ እንዳልተካተቱ የጠቀሱት ዳይሬክተሩ በመጪዎቹ ጊዜያት የመሬት ሊዝ ጨረታ ማውጣት እንደሚቀጥል እንደነገሩት በመጥቀስ ኢትዮጵያን ኢንሳይደር ዘግቧል። ለጨረታ የሚቀርቡት ቦታዎቹ ዝርዝር በአዲስ ልሳን ጋዜጣ ማግኘት እንደሚቻል የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ ትናንት ባወጣው መግለጫ አስታውቋል። ይህንንም ተከትሎም የጨረታ ሰነድ ሽያጩ ከጅንክኪ በጸዳ መልክ ከመጪው ሰኞ መጋቢት 1 እስከ መጋቢት 12 ድረስ ባሉት ቀናቶች የሚከናወን መሆኑን ተጠቁሟል። የጨረታ ሰነዱ ሽያጭ የሚከናወነው ቱመርካቶና አዲስ ላንድ አፍሮ ቴንደር በተሰኙ ሁለት ድረገጾች አማካኝነት ሲሆን የሊዝ ጨረታው ከመጋቢት 15 ጀምሮ ባሉት 5 ተከታታይ የስራ ቀናት በቦሌ ክፍለ ከተማ የህዝብ መሰብሰቢያ አዳራሽ የሚካሄድ መሆኑን ቢሮ አመልክቷል። ይህ ጨረታ የአዲስ አበባ ከተማ አስተዳደር አቋርጦት የነበረውን የሊዝ ጨረታ በድጋሚ ከጀመረ በኋላ ለአምስተኛ ጊዜ የሚከናወን ይሆናል። ከተማ አስተዳደሩ ከ5 ወር በፊት ባካሄደው ጨረታ በ10 ክፍለ ከተሞች የሚገኙ 285 ቦታዎች ለተጫራቾች አቅርቧል።